የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ኢየሱስ ክርስቶስ ያድናል። የእግዚአብሔር የአምላካችን ስም የተመሰገነና የከበረ ይሁን። ሰላም ለእናንተ ይሁን በኢየሱስ ክርስቶስ ስም። በሰቆቃ ኤርምያስ 3ኛው ምዕራፍ 26ኛው ቁጥር እንዲህ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በእግዚአብሔር ምስልና አምሳል የተፈጠረ የእግዚአብሔር ሕልውናና የእግዚአብሔር ክብር አርፎበት በጌታ በኢየሱስ ክርስቶስ ሆኖ በእግዚአብሔር ፊት እንዲኖር እግዚአብሔር የወደደለት ሰው ሁሉ በእግዚአብሔር ፊት በእግዚአብሔር ሕልውና ውስጥ ሁሌ እንዲገኝ ጌታ ይፈልጋል። ዝም ብሎ ረጋ ብሎ ጫጫታ በሌለበት ሁኔታ፣ ሆታ በሌለበት ሁኔታ እግዚአብሔር እንደ እግዚአብሔርነቱ አውቀ በእግዚአብሔር ፊት ዝም ብለ መገኘት መልካም ነው ለሰው። ጌታ የተመሰገነ ይሁን። የእስራኤል ሰዎች ይህንን ጽሑፍ የሰቆቃ ኤርምያስ ሲነገርላቸው ሁኔታው በጣም አስቸጋሪ ነበር። ለምርኮ የሚሆኑበት ጊዜ እንደቀረበ ነበር። ጽዋቸው እግዚአብሔር እንደሞላ ያሳያቸው ጊዜ ነበር። በኤርምያስ አድርጎ እግዚአብሔር የእስራኤል ሰዎች ወደ ባቢሎን በምርኮ እንደሚሄዱ ነግረዋቸው ነበር። ኤርምያስ ይህንን ሁሉ የሚደርስባቸውን ነገር ሁሉ ሰምቶና አስተውሎ ምን ይላል? ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው አለ። ይህንን ኤርምያስ የተመኘው ማዳን በቀናት የሚመጣ አልነበረም። በሳምንት የሚመጣ አልነበረም። በወራት የሚመጣ አልነበረም። በአስርተ ዓመታት የሚመጣም አልነበረም። ማዳኑ የሚከሰትበት 70 ዓመት በምርኮ እያሉ ሲሞላቸው ነበር ይህንን ማዳን ማየት የሚቻለው። የእግዚአብሔር ሕዝብ እግዚአብሔር ከግብፅ ያወጣው ሕዝብ ለክብሩ ብሎ በከበረው ስፍራ ያስቀመጠው የከነዓን ምድር ያወረሰው ሕዝብ እግዚአብሔርን ከመታዘዝ ይልቅ የራሳቸው ምኞትና የራሳቸው ፍላጎት መከተል ስለፈለጉ በአካባቢያቸው የነበሩ አማልክቶችን ማገልገል ስለጀመሩ ከንቱ ሆኑ። እግዚአብሔር ግን ይህንን ነገር ያለ ቅጣት አላልፈውም አለ። ስለዚህ ወደ ባቢሎን በምርኮ እንዲገዙ ለ70 ዓመት አሳልፎ ሰጣቸው። በምርኮ ውስጥ እያሉ ኑሯቸው ቀላል እንደማይሆን የታመነ ነው። ግን እግዚአብሔር ከነርሱ ጋር ነበር። በምርኮ ቢሆኑም ከነርሱ ጋር ነበር። እግዚአብሔር ወደ እኔ ይመለሳሉ፣ ይህንን ቅጣት ከደረሰባቸው፣ ይህንን መከራ ከወረደባቸው በኋላ ወደ እኔ ልባቸው ይመለሳል ብሎ እግዚአብሔር ይጠብቃቸው ነበር። ወደ እግዚአብሔር በጸሎት
መመለስ ነበራቸው። ልባቸው ከከንቱነት ወደ እግዚአብሔር ሕያው ጌታ መመለስ ነበራቸው። እግዚአብሔር ይህንን ጊዜ ይጠብቅ ነበር። ልባቸው ወደ እኔ ቢመለስ። ወንድሞቼና እህቶቼ እግዚአብሔር ለክብሩና ለዓላማው ጠርቶን እያለ እኛ ግን የራሳችን መንገድ መሄድን ከወደድን ችግር ነው በሕይወታችን ውስጥ የሚያጋጥመን። ጌታ የተመሰገነ ይሁን። ግን በችግር ቢሆንም እግዚአብሔር አይተወንም። እግዚአብሔር ምሕረተኛ እጁ በእኛ ላይ ይዘረጋል። ጌታ የተመሰገነ ይሁን። ልባችን ወደ እርሱ እንድንመልሰው እግዚአብሔር በቅዱስ መንፈሱ አድርጎ ይናገረናል። የእግዚአብሔር መልካምነት እንዲያሳየን እግዚአብሔር በልጁ በኢየሱስ ክርስቶስ ይናገረናል። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ያፈቅረናል፣ ይወደናል። ታማኙ እረኛችን ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ ክርስቶስ ኢየሱስ ነፃ ያወጣው በእርግጥ ያ ሰው በናጽነት ይኖራል፣ በእግዚአብሔር ፊት በክብር ይኖራል። ጌታ ምሕረቱ እጅግ ብዙ ነውና የምሕረት እጁ በእኛ ላይ ዘርግቶ እግዚአብሔር ወደ እሱ ይስበናል፣ ወደ ራሱ ይስበናል። ወደ መንግስቱ፣ ወደ ክብሩና ወደ በረከቱ እግዚአብሔር ይስበናል። የሮሜ ጸሐፊ ሐዋርያው ጳውሎስ ሲናገር በሦስተኛው ምዕራፍ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሎባቸዋል በማለት ይናገራል። እዛ ግን አላቆመም። መፍትሄው ደግሞ ይነግረናል። በሕግ ሳይሆን የሕግ ሥራ በመፈጸም ሳይሆን የሙሴን ሕግ በሙላት በመፈጸም ሳይሆን በክርስቶስ ኢየሱስ ባለው ጸጋና ቤዛነት ሰው እንደሚጸድቅ የእግዚአብሔር ቃል ይናገረናል። ጌታ የተመሰገነ ይሁን። በጸጋው በነፃ እንዲያው ጽድቅ ይሰጠናል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ብንበድለውም እንኳን ልንጠፋ አይለቀንም። እግዚአብሔር በምሕረቱና በቸርነቱ እግዚአብሔር ኑ ወደ እኔ ብሎ ነው የሚጠራን። ጌታ የተመሰገነ ይሁን። ሕይወትና በረከት በክርስቶስ ኢየሱስ ጌታ በቸርነቱ ጌታ ይሰጠናል። ስሙ የከበረና የተመሰገነ ይሁን። እግዚአብሔር መሐሪና ቸር አምላክ ነው። የምህረቱን ድምፅ፣ የምህረቱን ቃል፣ የምህረቱን ወንጌል ሰምተን ወደ እግዚአብሔር ልባችን መመለስ አለብን። ወንድሞቼና እህቶቼ በጌታ ያላችሁ ሁላችሁ ደስ ይበላችሁ። ምክንያቱ የእግዚአብሔርን በረከት በእናንተ እንዲያርፍ እግዚአብሔር ወደዋልና እናንተም እርሱን ለመቀበል ተዘጋጅታችኋልና። በጌታ ያላችሁ ሰዎች ደግሞ ኑ እንዳያልፋችሁ ይህንን በረከት ወደ ጌታ ወደ ክርስቶስ ኢየሱስ ወደ ምህረቱና ወደ ሰላሙ ኑ። ወደ ጌታ ነው። በዓለም የሚንጫጫውን ለጥፋት የሚሆን ወሬ አትስሙት። ከዓለም የሆነው ከጨለማ የሆነው ነገር አትስሙት። ሰው የሚላችሁ ነገር አትስሙት። የእግዚአብሔር ልጅ ክርስቶስ ኢየሱስ የሚናገራችሁ የሕይወትና የሰላም ቃል ግን ሰምታችሁ ወደ ጌታ ክርስቶስ ኢየሱስ በእምነት ልባችሁ መልሱት። ጌታ የተመሰገነ ይሁን። ክርስቶስ ኢየሱስ ለእኛ ኃጢአተኞች እንዲያድን ብሎ በቀራንዮ በመስቀል ሞተ። ከሙታንም በእግዚአብሔር ኃይል ተነሳ። በስሙ የሚያምን ሁሉ የዘላለም ሕይወት በነፃ እግዚአብሔር ይሰጠዋል። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል።
የእግዚአብሔርን ማዳን ተስፋ አድርጎት። እግዚአብሔር የሰጠን ተስፋ በክርስቶስ ኢየሱስ ያለውን በክርስቶስ ኢየሱስ ያለውን የዘላለም ሕይወት ተስፋ ነው። በዚህ ልባችሁ እንዲሞላ ይፈለጋላችኋል። እግዚአብሔር የሚፈልገው ልባችሁ በዚህ ተስፋ የተባረከ እንዲሆን ነው። ጌታ የተመሰገነ ይሁን። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አላቸው? በዓለም እያላችሁ ብዙ ችግር አለባችሁ፣ ግን አይዟችሁ እኔ ዓለሙን አሸንፌዋለሁና አለ ኢየሱስ ክርስቶስ። አሸናፊው ጌታ ክርስቶስ ኢየሱስ ካንተ ጋር ነው፣ ካንቺ ጋር ነው። ስለዚህ አይዟችሁ፣ ልባችሁ በእግዚአብሔር ጸጋና ምሕረት ክርስቶስ ኢየሱስ እንዲሞላው ይፈልጋል። ሕይወታችሁ የክብሩ ማደሪያ ነው። ጌታ የተመሰገነ ይሁን። በዓለም የሚንጫጫው የዓለም ወሬ አትስማ። ከጨለማ የሚመጣው ድምፅ አትስማ። ጌታ ኢየሱስ ክርስቶስ የሚናገረው የሕይወትና የሰላም የእረፍት ቃል ነው። ጌታ ስሙ የተመሰገነ ይሁን። በእግዚአብሔር ሕልውና ባለበት የእግዚአብሔር ሕልውና ባለበት እዛ እንድንገኝ ሁሌ ይፈለግብናል። ምክንያቱ የእግዚአብሔር ሕልውና ባለበት መፍትሄ ለችግራችን አለዛ። ከሕመም የምንፈወስበት መድኃኒት እዛ አለ። ጌታ የተመሰገነ ይሁን። የሚያስፈልገንን ለኑሮ የሚያስፈልገንን በረከት ሁሉ እዛ አለ። ጌታ የተመሰገነ ይሁን። ክርስቶስ ኢየሱስ ያለበት ሕይወት አለው። ክርስቶስ ኢየሱስ የመጣው ሕይወት እንዲሆንልን፣ ሕይወት እንዲበዛልን፣ ሰላም እንዲበዛልን፣ በረከት እንዲበዛልን፣ መጽናናት እንዲበዛልን፣ በተስፋ ብሩህ ተስፋ እያየን እንድንኖር ኢየሱስ ክርስቶስ የክብር ተስፋ ነው ለኛ። ጌታ የተመሰገነ ይሁን። እግዚአብሔር ይክበር። ጌታ ይባርካቸው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ጌታ የተመሰገነ ይሁን። ስለ መልካምነቱ እግዚአብሔርን እናመሰግነው። እግዚአብሔር የሰጠውን ተስፋ አይጥለውም። የተስፋ ቃሉ የታመነ ነው። ቃሉ ይፈጽማል። እግዚአብሔር አምላክ ታማኝ ጌታ ስለሆነ ልባችን ወደ ጌታ ሁል ጊዜ ያቀና ይሁን። ጌታ የተመሰገነ ይሁን። እስካሁን ድረስ ኢየሱስ ክርስቶስን አላወቅኩትም፣ አሁን ግን ይህንን ጌታ ልከተለው እፈልጋለሁ፣ ወደ ልቤ እንድቀበለው እፈልጋለሁ የሚል ሰው ካለ አብሮ ይህንን ጸሎት ከኔ ጋር ይጸልይ። ጌታ ኢየሱስ ክርስቶስ አመሰግንሃለሁኝ። አንተ ጌታ ነህ፣ አዳኝ ነህ። ስለኔ በቀራንዮው መስቀል ሞተሃል፣ ከሙታንም ተነስተሃል። ኢየሱስ ጌታ፣ እኔ ኃጢአተኛ ነኝ፣ ይቅር በለኝ። ኢየሱስ ክርስቶስ ና ወደ ልቤ፣ አንተ ልቤ ስፈርበት። ጌታ ኢየሱስ ክርስቶስ እቀበልሃለሁ፣ አንተ አዳኝ ነህ፣ አንተ የኔ ጌታ ነብዬ ስምህን ኢየሱስ ክርስቶስ እታመነዋለሁኝ። አዲስ ፍጡር አድርገኝ ጌታ ኢየሱስ። አመሰግንሃለሁኝ ስለ ማርከኝ፣ ስለ ተቀበልከኝ፣ የእግዚአብሔር ልጅ ስላደረግከኝ ጌታ ኢየሱስ ክርስቶስ አመሰግንሃለሁኝ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ታማኙ ተስፋ ጌታ እናከብራለን። ተስፋ አሜንና አዎ ነውና በክርስቶስ ኢየሱስ ጌታ አባት ሆይ ስለዚህ ከፍ ከፍ እናደርግሃለን። የሰጠንን ተስፋ እስከ መጨረሻ አጽንተን እንድንይዝ ለእያንዳንዳችን ትረዳ ዘንድ
በመንፈስ ቅዱስ ጸጋና ኃይል ትሞላን ዘንድ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። የእግዚአብሔር ጸጋ የእግዚአብሔር ቅባት በእኛ ላይ ይምጣ። ቀንበርን የሚሰብር የእግዚአብሔር መንፈስ ቅዱስ ቅባት በእኛ ላይ በኃይል ይፍሰስ። ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ። እየበረታን በኃይል ችሎታ ወደፊት እንድንገሰግስ ጌታ አንተ ስለምትረዳን እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። እግዚአብሔር ሆይ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ አሜን። ጌታ ይባርካችሁ።